السلام عليكم ورحمة الله وبركاته. ትንሽ አይታይም። ይሄዋ አሁን ልክ ነው። ሰላም ሰላም ብያለሁ። ውድ የተወደዳችሁ የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ያለው ዛሬ እንግዳ ይዤ መጥቻለሁ። እንግዳ ይዤ መጥቻለሁ። አብረን ነው የምንሰራው። ጓደኛዬ ናት፣ የሀገሬ ልጅ ናት። አብረን የተማርነው 1 3 4 ጥያቄ ጠይቃታለሁ ብዬ ተስፋ አለኝ እንደምትመልስ እርግጠኛ ነኝ። ጥያቄ እንደምጠይቃት አታውቅም፣ ግን ድንገት ነው ፎቶ እንነሳለን ብዬ ወደ ቪዲዮ ያመጣኋት ማለት ነው። እና ታዋቂና ወደ ጥያቄው እንቀጥላለን። ያላ ቀጥታ ታዋቂ ተለበይ። እሺ ገኒ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያለን እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ከዚህ በላይ ምንም ማውራት አልችልም ማለት አንቺ እኮ እኔ አንቺ ጋር አፍሪካ አንቺ የመን መሰለሽ እኮ ማሻአላ ብያለሁ። ኧረ ጥቁረት ኧረ ዝም በይ አንድ ነን። እና እንኳን በሰላም ወደ ዩቲዩብ የመጣሽ ብያለሁ፣ ወደ ቻይና ላይ ወደ ጥያቄ ስቀጥል የሆነ አብሮ የሚኖሩትን ሰው ጥያቄ መጠየቅ ከባድ ነው። ብዙም አብረን አልኖርንም። አሁን አንድ ላይ ከመስራት ከጀመርን 2 ወራችን ነው። ለመጀመሪያ ወደዚህ ሀገር ስትመጪ ለመሄድ ምን አነሳሳሽ? ከባድ ጥያቄ ነው የጠየቅሽኝ። ሳላስብ አስቤ ነው የምነግርሽ አላልኩሽ? አይሆንማ፣ ጥያቄ እንደዛ ነው። ነግሬሽ ነው እንደኔ ጥያቄ የምጠይቅሽ። ምን እንዳነሳሳኝ ብቻ ከባድ ነው። ይሄን ማለት ትንሽ ይከብደኛል። አይከብደኝም? ለምን? ሁሉም ሰው እኮ የሆነ የራሱ እቅድ አለው እኮ ለመሄድ ሲነሳ እኔ ይሄን ነገር አድርጌ ምናምን ወይ ጓደኞቹን አይተው የሆነ ነገር አስቦ ነው። እኔ ጓደኞችን አይቼ አይደለም፣ ብቻ ቤት ኪራይ ውስጥ ነበርኩ የምኖረው። በዛ ተማርሬ ነው የወጣሁት። እውነት ለማለት ቤት ልግዛ ብለሽ ነው? ቤት ገዛለሁ፣ ቤት ገዝቼ እኖራለሁ። የራሴ ቤት እንዲኖረኝ ከልጄ ጋር ቤት ኪራይ ውስጥ ብዙ ስቃይ ስላየሁት በቃ ሄጄ ሰርቼ ቤት ገዝቼ ልጄ ደግሞ ነገ ሲያድግ ደስተኛ ሆኖ እንዲኖር በቤት ኪራይ ውስጥ እንዳንሰቃይ ብዬ አስቤ ነው የወጣሁት። ኢንሻአላህ ላድርግልሽ። ተሳክቶልሻል ወይ ገና ነው? ያው ተሳክቶልኛል አልልም፣ አልተሳካምም አልልም። እግዚአብሔር ይመስገን፣ እግዚአብሔር ያውቃል። አልሐምዱሊላህ በሀገራችን ሁኔታ ጥሩ ስላልሆነ ኢንሻአላህ ብቻ እግዚአብሔር ያውቃል። አላህ ሰላሙን ያወርድልን። ሰላም ካለ ሀገራችን ሰላም ከሆነች የሰራንን የለፋንበትን ገብተን እናገኝ ይሆናል። ሀገራችን ሰላም ካልሆነ ደግሞ የሰራነው የለፋነው ቤተሰቦቻችን ንብረታችን ሁሉ ይወድማል ማለት ነው። ከዚህ ሁሉ ሀገራችን አላህ ሰላም ያወርድልን። ሁለተኛ ጥያቄ ስቀጥል ለመጀመሪያ ጊዜ ወደዚህ ሀገር ስትመጪ፣ ወደ ሳውዲ አረቢያ ስትመጪ ምን ገጠመሽ? ወይ ደግሞ ምን ያስደነገጠሽ? ወይኔ ከሀገሬ ባልወጣው ያልሽው ጊዜ? ከሀገሬ ባልወጣው ብዬ አላውቅም አልልም። ለምን ፈጣሪ ለምኜ ጸልዬ እግዚአብሔር በቃ የልቤን አይቶ ስለሰጠኝ ለምኜ ስለመጣሁት አንድ ቀን ለምን መጣሁ ብዬ ተማርሬ አላውቅም። እውነት ለመናገር አንድ ቀን ተማርሬ አላውቅም። እሺ የሆነ ቋንቋ ባለማወቅ ምናምን የገጠመሽ ነገር? በሱም ብዙ ችግር የደረሰብኝ ነገር የለም። ከማረሳ ነገር ውስጥ መጀመሪያ የገባሁበት ቤት 3 ወር ነበር የሰራሁት። ከዛን እኔ እንግሊዘኛም አልችልም፣ አረብኛም አልችልም፣ ጭራሹንም አልሰማም። ሌላ ሰራተኛ ነበረች፣ ፊሊፒና አለች። እሷ አለች ብቻ ሴትዮዋም አለች፣ ባለቤቷ ማለት ነው። ማዳማችንም አለች፣ ስራ የላትም፣ ሕፃን ልጅ አላት። ገና እኔ እንደገባው ነው የወለደችው። እኔ ገብቼ በ3ኛው ወር ነው፣ በ3ኛው ቀን ነው ወደ ቤት የገባችው ማለት ነው ከሆስፒታል። ከዛን ትንሽ እንደቆየን 1 ወር ምናምን እንደሰራን ባለቤቷ የሆነ እቃ ውጭ ያስቀምጠው ነበር።
በር ላይ ማለት ነው። ከዛን እኔ እሱን አይቼዋለሁ በር ላይ እንዳስቀመጠ። ከዛን እሷ ማን ነው ይሄንን ያስቀመጠ ብላ እንትን ትጠይቃለች ልጅቷን ማለት ነው። እኔ የማውቀውም ነገር የለም ሚስተር አልኳት። ከዛ እባክሽ ምን ትቀባጥራለች አለችኝ። በእንግሊዘኛ ተናገረችኝ። ይቺ ያለችኝ በቃ። ከዛን ሄድኩት በጣም ገርሞኝ በቃ ስቄ አልተናደርኩም። እየሳኩኝ ተመልሼ ሄድኩኝ ወደ ያስቀመጠ ባለቤቷ ነው ወይ ሹፌር ነው? ባለቤቷ ነው ያስቀመጠ። ማን ያስቀመጠ ብላ እሷን ስትጠይቃት እኔ ደግሞ በማላውቀው ዝም ብዬ የሰባበርኩት ተናገርኳት። ከዛ ምን ትቀባጥራለች ብላ ሂጂ አለችኝ። እሺ በህይወትሽ የተደሰትሽ ቀንና ያዘንሽ ቀን? በህይወቴ ያዘንኩበት እዚህ ሀገር ከመጣሁ ብዙ አዝኛለሁ። በጣም ሀገር ቤትም ከሆነ ወይ ደግሞ እዚህም ከሆነ ማለት ነው። ስለ ሂስትሪ ማውራት አልፈልግም። አጠር አድርገሽ መልስ በቃ የተደሰትሽበት ቀን እና ያዘንሽበት ቀን። የተደሰትኩበት ቀን በጣም የተደሰትኩበት ቀን እዚህ እንደመጣሁ ትንሽ እንደሰራ ንቁ ገብቼ ቦታ ገዝቼ ነበር ባለቤቴ ላይ ልኬ ማለት ነው። ያለት በጣም ተደስቻለሁ። በጣም ከምታስቢ በላይ ማለት ነው። አልሐምዱሊላህ ተደሰትኩኝ። እንባሽን እንዳይጀምሪ በፈጠነሽ እንባሽን እንዳይጀምሪ የአባይ ግድብ የማይገድበውን እንባሽን እንዳይጀምሪ ከካሜራ ማለት ያመጭ እስቲ ለምንድን ነው የጠየቅሽኝ? የረሳሁትን ለምን እንዳስታውስ ያለችኝ? እሺ አንድ የምታስታውሺ የትምህርት ቤት ላይፍሽ ትዝታ የማትረሺው? የትምህርት ቤት ላይፌ ብቻ በቃ እኔ ከኤሌመንተሪ ስማር በጣም ደስ የሚል ላይፍ ነው የማሳልፈው። ደስ ይለኛል ሁሉም ማለት ነው። ኤሌመንተሪ ላይ ላዝን ስለሆነ ሳያዝን ውሃ ልጠጣ እና ቲኬት ከማን ጋር ላይ አላወራም፣ ብቻዬን አላወራም። ኧረ ተይ ገኒ አይደብርም? እኔንም እንቅልፌን አሳጣሽኝ እኮ። እሺ አቅርታ ላዝን ስለሆነ ውሃ ልጠጣ ሂጅ ነው። ጋዜጠኛው በመሀል ማለት ነው እራሷን እያስተናገደኝ ትመጣለች። ውሃ ላቀረብንም ነበርና ኢንሻአላህ አንድ ቀን አድጌ ጋዜጠኛ ሆናለሁ። ሳቅሽ ቁም ነው ኢንሻአላህ። ያሰብሽው ይሳካል፣ ቢቆይም ኢንሻአላህ አይቀርም። እና የትምህርት ቤት ላይፍሽ አጨረሹ? አዎ ከአንደኛ ክፍል እስከ 8ኛ ክፍል በጣም ደስ የሚል ላይፍ ነው እያሳለፍኩት ያለሁት። በደስታ ነው የተማርኩት። 9ኛ ክፍል እና 10 ያን አይደለም በቃ። እሺ እኔን የምታስታውሽበት ነገር የማትረሽ? የድሮ ልጅ ሆነሽ? አዎ እዛ ሀገር ቤት ሆነን አገር ቤት ሆነን ማድረሳ አንቺን ማስታወሰሽ እንዴት መሰለሽ? ትምህርት ቤት የሆነ ጨሊ ነገር አለ አንገትሽ ላይ አድርገሽ። አሁንም ወዳለሁ ጨሌ ነገር ወዳለሁ። ጨሌ አድርገሽ ስራ ስለሆነ ነው እንጂ የማለብሰው። አዎ ጨሌ አድርገሽ ከዛን ፀጉርሽ በጣም ረዣዥም ነበር በዛን ሰዓት። እኔ ማስታወሰው ማለት የዛሬ ነው ያርገው ተስልኩ ታልቅሽ ምንም ማለት አይደለም። አዎ ያራው ነገር ነው። ፀጉርሽን እዚች ጋር ታዝዢና እንድትለቂያታለሽ። እንደዛ ነበር በቃ የሆነች ፍንድቅድቅ ያልሽ የምትጫወሺ የምትስቂ። አልጠበኩሽም በቃ ጭራሽ። አሁን ሳይሽና ያንን ነው እኔ የማስታውሰው። አሁን አይደለም። ምን ተለየ? አይ አሁንማ ብዙ የተለየ ነገር አለ።
እድሜ ያጠፋ። አዎ እድሜ እዛ ጋር አለ ልጅነት አለ። አንቺ የምታውቂኝ ከ16 ዓመት በፊት ነው። ልጅ ነኝ። በዛን ጊዜ ደግሞ ማንም ሰው እንደምጫወት፣ ማንም ሰው እንደምዘል፣ ማንም ሰው እንደምረብሽ የመረበሽ የመጫወት ባህሪ ያለብኝና አሁን ደግሞ ሁሉንም ነገር እንትን ያደረገ እድሜ ነው። እድሜ ነው ሁሉ ነገር ብዙ ነገር አለ። መረበሹን የሚያጠፋ እድሜ ነው በጣም። እኔ እሱን ነበር የማስታውሰው እስካሁን። ያችን ገኒን ነው እኔ የማስታውሰው። እቺን ገኒ አላውቃትም። አንዳንዴ ትዝ እያለኝ ራሱ እሷን እንጂ እቺ ናት አይደለችም የሚል ጥያቄ ራሱ ይሆንብኛል። እውነቴን እኮ ነው እግዚአብሔርን። ብዙ ጊዜ ገኒ ናት እኔ በቃ ያቺ ገኒ በጣም በቃ የሆነች ረባሽ ናት፣ መጥፎ ልጅ አርጌ ነው የማየው በዛን ሰዓት ማለት ነው። ስለምስቂ ትረብሻለሽ እና በቀን እኮ ትምህርት ቤት ውስጥ በቀን 14 ጊዜ ይገባል። እንደዛ ነው ቢሮ ማለት ነው ለዳይሬክተር እንጂ እንደ እቺን ገኒ አልገምታትም። የአሁኗን ገኒ አልገመትኳትም። ይሄ ነው የተቀየረ ነገር አለ ማለት ነው። አዎ በጣም ለኔ እኔ ሳይሽ በጣም የተቀየረ ያኔ የድሮ ባህሪ ይሻላል ያሁኑ። አይ ያኔም ብዙ አንቀራረብም፣ ግን እንዲህ ሳይሽ ያኔና አሁን አንድ አይደለም። ያኔ በጣም የምትረብሽ አሁን እኮ ላምጣ ብለህ ራሱ አላመጣም። ያኔ ያ ይሻላል ራሱ ብትይ ወደዛ ልመለስ ብሎ አቺ ማውሱን ልጅነት አለ። ልጅነት እንደፈለገ ነው የሚያደርግሽ ራሱ በራሱና አሁን ደግሞ በዚህ ልጄ በደረሰችበት ባረጀውበት ጊዜ ላይ እንዴት አድርጌ ያመጣዋል? አይመለስም። የማይመለስ ያለፈ ትዝታ ነው። እና ይሄ ደግሞ ሁላችንም ጋር ያለ ነው። ያኔ የሆነ ልጅ ስንሆን መጫወት፣ መረበሽ፣ በትምህርት ቤት ዙሪያ ደግሞ ቀውጢ ማድረግ ያለ ነገር ነው እና ትምህርት ቤቱን በአንድ እግር ከማቆሙ አንደኛ ነበርኩኝና እሱን ነው እሷ ያስታወሰችው። ደስ ይለኛል መረበሽ ውስጤ ነበርና አላቅም። አሁንም ተመልሼ ተምሬ ትምህርት ቤት ውስጥ እንደዛ ብቀውጥ ደስተኛ ነው የትምህርት ቤት ላይ። ያው አሁን ደግሞ የእድሜ ነገር አለ። ተመልሼ ብማር ራሱ እድሜ ይገድበኛል። እንደዛ ለመጫወት ለመሳቅ፣ የምጨፍሩበት ቦታ ለመሄድ፣ ካስ የምጫወቱበት ቦታ ለመሄድ ምናምን እድሜ አይሰጥም እና ትዝታዬን አስታወስሽኝ ላይፌ እና እንደዛ ነው። መልእክት ካለሽ ለኔም ለተመልካቾችም ለአረብ ሀገር ሴቶችም መድረኩ ክፍት ነው። እሺ አመሰግናለሁ ገኒዬ። ለአረብ ሀገር ሴት የምለው ነገር ብዙ ነገሮች አለ፣ ግን ያው ይሄን ማለት እንትን አይደለም። በቃ የአረብ ሀገር ሴት እዚህ ላይ እንትን የሚሉት አሉ አይደል? ከአንቺ ጋር ልብ መግዛት፣ በቃ አለመሸወድ፣ ለሰው አለመታለል፣ እድሜም ይሄዳል፣ ጤናም ይጠፋል። እድሜሽ ሲሄድ ብዙ ነገሮች አሉ። ይሄ ስላለ ለሰው በቃ አለመሸወድ፣ የሰሩትን በአግባቡ የሆነ ነገር ላይ ማድረግ፣ በቃ ብራቸውን አለማጥፋት፣ ማንንም አለማመን። በአሁን ጊዜ እናት አባት ማንም ሰው ለራሱ ጥቅም ነው እንጂ ብዙ ለሰው የሚያስብ የለም። ባል ይሁን ማንም ይሁን ማለት ነው። ስለዚህ ከእንደዚህ አይነት ነገሮች ራሳቸውን መቆጠብ፣ የሰሩትን በአግባብ መጠቀም። የሰው ሀገር ውስጥ ረጅም ዓመት መቆየት ሳይሆን 2 ዓመትም 5 ዓመትም ይሁን ሰርተው ቶሎ ወደ ሀገር ሄደው ሀገር ላይ ለምን በቃ የጀበና ቡና ራሱ ለምን አፍልቶ እየሸጡ ለምን አይኖሩም? እሱን ነው እኔ የምለው ማለት ነው። እኔም ራሴ ምኞቴ ይሄ ነው። በቃ ካልተሳካልኝ እዚህ ረጅም ዓመት ለመቆየት ፍላጎት የለኝም። እንደዛውም ደግሞ ማንም እንዲቆይ አልፈልግም እና ይሄ ነው እልሻለሁ። ግን እግዚአብሔር ይርዳን፣ ሁላችንም ልቦናን ይስጠን፣ ፈጣሪ ይርዳን። ይሄንን ነው የምለው። አሜን። ጀዛከላሁ ኸይራን። እውነትሽን ያሱ ያኔ ብዙም ጊዜ አረብ ሀገር እንደወጣን የቀራን እኔ መሳዮች አሉ። ሁላችንም የሆነ ቁስል አለን። እኔ መሳዮች አሉ። ረዥም ዓመት ሆኖኛል። እኔ ራሱ ከወጣሁ 11 ዓመቴ ነው። አልሐምዱሊላህ ኢንሻአላህ አላህ ብሎ ደግሞ በቅርቡ እንደምገባ ተስፋ አለኝ። አላህ ርስቅሽ አብቅቷል ካለ ሁሌ እገባለሁ እንዳልኩ እየቀጠርኩኝ ሳይሳካልኝ እቀራለሁ።
ይሄ ደግሞ ሳይሳካ ሳይሆን አላህ ርስቄ ስላላለቀ ቀኔ ስላልደረሰ ነው። ስሳካልኝ አንድ ቀን እንደምገባ ተስፋ አለኝ። በዚህ ሰዓት ጊዜሽን እንቅልፍሽን ትተሽ ፎቶ እነሳለሁ ብለሽ ስለመጣሽ አመሰግንሻለሁ። ቪዲዮ እንሰራለን ብለሽ እሺ ስለማትኝ ያው በፎቶ አመጣሁሽ እና ጀዛከላ ኸይረን። ይሄን ይመስላል ቪዲዮአችን እና አረጋሽ ጓደኛዬ ይሄን ትመስላለች ማለት ነው። እንዴት ነው እስቲ የአንድ ሀገር ልጆችን እንመስላለን? እንዴት ነው ከየመን ጋር አንድ ልጅ የሚመስለው? የመን እንዴ የሚመስለው? ታይ ታይ አንጃት እስቲ እኔ ጋር እዩ እስቲ ፊት ምን ይሄው ምንድነው ልዩነቱ? ትክክለኛ ሀበሻ ማለት እኮ እኔ ነኝ እንጂ። ኧረ ተይ አፍሪካዊ ራሱ እኔ ነኝ። ኢትዮጵያዊ ብቻ ሳይሆን አፍሪካዊ ራሱ እኔ ነኝ። ታይ 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 እንደዚህ ማታካብ ብዙ አሁን እኮ ነው ያየሁሽ በደምብ አብሶ ከልብሱ ጋር ስትሆኚ ቢስሚላህ በፊት ላይ ያው የእንቅልፍ አይነት ስለሆነ ነው እንጂ የመጀመሪያ ስለሆነ ነው መሰለኝ እኔ ላይ ገብቶ ቦግ ያደረገሽ። ለማንኛውም አመሰግናለሁ። ጀዛከላ ኸይረን። ውድ የተከበራችሁ ቤተሰቦቼ ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። አረጋሽን ሌላ ጊዜ ደግሞ መልሼ ሌላ ጥያቄ እየጠየቅኩኝ አብረን እንቀርባለን ብዬ ተስፋ አለኝ አይደል? ተይ ብቻ ከመውጣ እንደዚህ ውጪ ከኔ ጋር 15 ደቂቃ ነው። አይ እኔ እንቅልፌን አጥቼ ከአንቺ ጋር እዚህ ልቀመጥ እንዴ? ፎቶ ብለሽ ለማንኛውም ሳላስበት አስደነገጥሽኝ። እውነት እኔ እንደዚህ አይነት ነገር ላይ ቀርቤም አላውቅም ተናግሬም አላውቅም። እውነቱ ይሄ ነው። ስለዚህ የመጀመሪያ ስለሆነ የተሳሳትኩት ነገሮች ካለ ይቅርታ፣ ክፉ ከተናገርኩም ይቅርታ አድርጉልኝ የገኒ ቤተሰቦች። ረጀና ማይ ካሜራ ማን ሆነ እና ይሄ ነው ላለው እኔ ተናግሬ አላውቅም። አይናፋር ነኝ ደግሞ በጣም ኧረ እውነት የሬ ልጅ እኮ ነሽ። አይናው በጣም አይናፋር ነኝ። በነገራችን ላይ የሰፈራችን ልጆች አልጨረስበት ቆንጆ ናቸው ለማለት ነው። ቁንጅናውን ስታይሉ እሱን ቁንጅና ምናምን እዛው ምን ያደርጋል? አሁን የኛ ቁንጅና ልጆቻችን ላይ አንቺ ልጅ እናት ነኝ ስትይ አታፍሪም? ለምን ምን ማለት ነው? ሴትዬ እኮ ልጅሽ ነው ብላለች። እሷ እና በቃቸው እንዳየችው ሼር፣ ላይክ፣ ሰብስክራይብ አድርጉልኝ። ልጅሽን ነው የምትመስለው። በምን አይነት እናትና ልጅ ናችሁ ብላኛለች ሴትዬ። በቀጣይ ቪዲዮ እንጨርስበታለን። ሽኩራን